ስሜ አትርሰው አዲስ ይባላል። የሄድኩም ወደ ጃዊ ነበር ከጓደኛችን ጋር ይሄድ ነው እና ኬላ ላይ ስናገኛቸው ያዙን። ከዚያ እሱ እዚህ ነው የምመዘገብ ብሎ ቀር እኛንም መዘገቡን አድማ ብለው መዘገቡ። ከዚያ ሳምንት ቆይተን እኛ ወጣን። እሱን ብንለምነው እምቢ አለ። እዚህ ነው መሆን ባንዳ ነው የምገባው እምቢ አለ እና ወደ በረሃ እየሄድን እያለ ሶስታችንም እሱ አልነገረንም። እዚህ ስንሄድ በረሃ ይዣችሁ ልሄድ ነበር ያለ ልጁ ብሩክ ላቃቸው ይባላል። እዚያ ስንደርስ ኬላው ላይ ስንደርስ እኔ እዚህ ነው የምገባ ከገባችሁ ግቡ ወይም አስይዛችኋለሁ አለ። ከዚያ እኛን ማስመዘገበና ሳምንት እንደቆየን እኛ ጠፍተን መጣን። እሱን ብንለው እምቢ አለ። አስይዛችኋለሁ እያለ እና እዚያ ሄደን ያየነው ነገር መከላከያ የሚባል ሴት ጀንጅኖ እምቢ ስትለው ልታከዳይ ነው ብሎ እንዳስያዘ ሰምተናል። እና ያቺ ሴት እህታችንም ልታከዳይ ነው ብሎ አስይዟል። እምቢ ስትለው ልታከዳይ ነው ብሎ አስይዞ ስታለቅስ አይተናል። እናም ደግሞ የፋኖ ሱቅ ነው ምናምን እያሉ ሱሪ እንዳወጡ ሰምተናል። ሱሪ ምናምን የህዝብን ሱሪ ሱቅ ላይ እንዳወጡ ሰምተናል። በግድ ስለገባን እዚያ መሆን ስለማንፈልግ ባንዳ መሆን ስለማንፈልግ ሰው መንገድ እየመራን እየደወለ ወጣን። በጣሊያ ተሻገረ። ፋኖ ጠፍቷል፣ ሚንጣላት የቀረች መቶ ማጥቆ ምናምን ሻለቃዬን ያለም ገዳም ገብቷል አሁን እያሉ ነበር ሲሆን። ስሜ ዮሐንስ ሰንደቅ እባላለሁ። ከዚህ ተነስቼ ሄድኩኝ ከጓደኞቼ ጋር 3 ጓደኛ ማቾች ሆነን ተነስተን ሄድን። በረሃ ልውሰዳችሁ ምናምን ብሎ ነበር የወሰደን። ከዛ ተነሳን። እዛ እንደደረስን ኬላው ላይ እንደደረስን እዛ ጋር እነ ደረጀ የሚባለው ባንዳ ማለት ነው እነሱ አሉ። በቀጥታ ወሰዱን፣ እዚያ ካምፕ ወሰዱን። ከዛ ያ ልጅ እኔ እዚህ ነው አላማዬ ነው የመጣሁበት አላማዬ ይሄ ነው አለ። አስመዘገበን። ከዛ እንውጣል ነው ቅዳሜውን ቀን እንውጣ ስንለው አልወጣም አለ። ግን በቃ ያን ታህል ቀን እዛ ተቀምጠን ሳምንት እዚያች ተቀምጠን በጣም ብዙ ነገር ነው ያየንባቸው። በጣም በቃ ህዝቡ በጣም እያሰቃዩ ማለት ነው። እናም በቃ ሴቶችን እንደሚለው በቃ ሲጀነጅኑ ቢሲሏቸው እያስገደዱ ያለዛ ደግሞ አይ አንቺ እንደዚህ ብለሻል ልታስከዳይ ነው ብሎ አመጣው ያሳስራል። በዛ ላይ ደግሞ ወጣቱ በጣም ነው እየተሰቃየ ያለ። በቃ ቅዳሜ ቀን ምናምን ለገበያ ምናምን መጥተው ሲገቡ በቃ እንዳጠቃላይ ልብስ ምናምን እያስወለቁ የማያረጓቸው ነገር የለም። በቃ ንጹሃኖችን ማለት ነው። እና በጣም ነው የሚያሰቃዩ። እኛ እንደዛ ሆነ ቅዳሜውን እንውጣ ብለን ስንለው ያን ጓደኛችን አልወጣም አለ። ከዛ መጨረሻ ላይ አስይዛቸዋለሁ ምናምን ሲል ያው ቀን ነው እኛ የምንወጣ ምናምን ያልሃልና ያን ሁሉ ነገር ስናይባቸው እኛ በጣም አስጠሉንና አላማችንም እዚያ ለመግባት አይደለም ይሄርነ ሌላ ነበር እቅዳችን። ከዛ እንደዛ ሆነ በቃ እሱን ሸወድነና ምናምን ጣሊያን ውሃ ተሻግረን እዚህ የሱ ወንድምም አለ የኔ ወንድም አለ ይደውሉናል። በዚህ አርጋችሁ ነው ይሉናል። እንዲያውነን ወጣን መጣ። ህዝብ በጣም ፋኖ ማለት በቃ ሲጀመር በቃ እነሱም እንደሚያወሩት ከሆነ በጣም ያሰቃያል ነው የሚሉ። ግን እዚህ መጠን እኛ ህዝቡን ምናምን በደንብ እናውቀዋለን ጠንቅቀን። ምንም ነገር እንደዚህ አይነት ነገር አይሰራም። እነሱ ግን በቃ እንዳጠቃላይ ኬላ ላይ ምንም ነገር የማያውቀውን ገበሬ ንጹህን ገበሬ ማዳበሪያ ሊወጣ ሲመጣም ሆነ ያው አንተ እንደዚህ የነሱ ጋር ቆይታል ምናምን ብለው ያለ ምንም ነገር በቃ እያሰቃዩ መሳሪያ ምጣ ምናምን እያሉ በጣም እያሰቃዩ ነው ያሉ። እና በቃ ማለት አማራነት እነሱ አሁን ጨርሰው እንደገና አማራ ሳይሆን ኢትዮጵያዊ የሚባል መታወቂያ ምናምን ይሰራል ከዚህ በኋላ አማራ እንዳጠቃላይ እንዲጠፋ ነው የሚፈልጉ እነሱ። እና ይሄን ከመታወቂያ ጀምሮ እንኳን ኢትዮጵያዊ የሚባል መታወቂያ ነው መሰራት ያለበት እያሉ ነው የሚያወሩ። የሄድንበት እኛም አላማችን ስላልሆነ በቃ መውጣት ፈለግን። ከዛ በምንወጣበት ሰዓት ደግሞ 3 ሰዓት አካባቢ ነው የወጣን። ምንም ነገር የለም። እንዳጠቃላይ እነሱ ወደ ኬላው ተበትኖ ነው የሚውል። እንዳጠቃላይ አሁን የገባው ወጣት ማለት ነው የሚወጣውን ሰው የሚገባውን ሰው ሁሉ ነገር በቃ አለ አይደል ሸውዶ ምናምን የሚሄድ ሰው ካለ እሱን ለመያዝ በቃ ህዝቡን በጣም እያሳደዱ ነው ያሉ። ከዛ በዛ ምክንያት እኛ ፈሎ እነሱ ከመበተናቸው በፊት ወጣን። ከዛ በኋላ ወንዙን ከተሻገርነው በኋላ እየጠየቅን ምናምን ወጣን መጣን። ስሜ ሻምል ካሲ ይባላል። የሄዱ 3 ጓደኛሞች ነበሩ እና እነሱንም ያው ስንሄድ ያው የምንጫንበትን ቀን ስንነገር ከዚያ በቃ እንጥፋ ይሄ አይጠቅመንም ስላቸው ከዚያ አረን የተመልሻ ለድም አሉ። ከዚያ አረን የኑንድ ብዬ ለመኗቸው ስለምናቸው እኔ ኋላ ቆረቆራቸዋል። ሲጀመር እኔም ሳላሰው ነው የመጣው ሲጀመር እዚያው ፋኖ ወይ ፋኖ ቢወተን እዚያው ፋኖ ጋር ሁነን እዚያው ትግል ብንጀምር ይሻለናል አሁን። ከዚያ እንደዚያ ስላቸው አይኛ እንመለስም እንግዲህ አስበንበታል ሲሉ ከዚያ አይኔ ኋላ ለምኛቸዋለሁ ስላቸው ከዚያ
ተህድ መሄድ ነው አሉኝ። ከዚያ እኔ ጠፍቼ መጣሁኝ። ስጠፋም እንኳ በቃ እንደዚህ በጣሊያ ወንዝ አድርጌ ነው የመጣሁኝ። ስመጣ እዚያ እንትን በሮቢት አድርጌ ስሄድ ከዚያ በሮቢት አድርጌ ስሄድ ከዚያ መንገዱ ግራ ሆኖብኝ ከዚያ በተራራው አድርጌ መከላከያው እንዳይዘኛ ብዬ ሄዶኝና ቢይዘኝ ያው አርዶ ነው የሚጥለኝ። ግን እንደዚያ እንዳልሆነ አልሁና በተራራው ወጣሁና ከዚያ ወረድሁና ከዚያ በመድኃኒዓለም ላይ አቋራጭ አለው በዚያ ስገባ ከዚያ በቃ እንደ ልቤ ዘና ብዬ ሄዱኝ። ፋኑም እንኳን እዚያ ተካምፕ ሳገኛቸው እንደዚህ ማራሉኝ። ሀት ነው የቆየህ እንደዚህ ማራሉኝ። እና እነሱ ሲጀመር አይረቡም እንደማይረቡም ተስፋ አደርጋለሁ። እና እነሱ ሲጀመር በቃ እንደዚህ ሲፈትሹ እንኳን ኬላ ላይ ሆኖ ሲፈትሹ እዚህ ላይ እንደዚህ ብለው ያሳያሉ ልብሳቸውን እንደዚህ ያርጉ። ያ ምንድነው እንደዚህ አርጉ የሚያዩ ብዬ እኔም በልቤ ተገነዘቡ። ይሄ ጥይት የያዘበት ነው እንደዚህ ሆኖ የሚበልስ ጥይት የያዘበት ነው ይሉና ከዚያ እንደዚያ ሲሉ ከዚያ እንደዚህ አንተ ከፋኖ ጋር ነው የቆየህና ይላሉ። ከዚያ ወረን የንጹህ አርሶ አደር በረሃ እንግዲህ አህያ የሚነዳው ነው እንደዚህ ያለው አህያ እየነዱ በረሃ ይሄዱ። ከዚያ በረሃ ሲሄዱ ከዚያ ብለው ለቀቋቸው። አፋጣው ከዚያ ሲለቋቸው ከዚያ እንትን ሲፈትሹ እንኳን ቅጥ የላቸውም። ቦርሳ በዚህ ጋር አነግተው በቦርሳቸው ላይ እንትን ጥይት እንትን ቦምብ ትይዛላችሁ እናንተ እኮ ይሄ እንትን አትታመኑም የፋኖ ተልካችሁ ሊሆን ይችላል እያሉ እየፈተሹ እንደዚህ እያደረጉ ያ በደንብ አድርገው ይፈትሻሉ። ከዚያ ይሄዳሉ። እና በዚያ ላይ ደግሞ በቃ እንደዚህ 2 ሰዓት ተምሽቶ 2 ሰዓት ሲሆን እዚያው አምሽተን ነው እኛ ስንመጣ ለምን ነው እዚህ እንትን ሰው በጨለማ ታገኙ በሽመል ይመታሉ። እነሱ በጣም አይረውም ሲጀመር እስከመጨረሻው አይረውም። ባንዳ የተባሉም ሁኔታ ባንዳ ሆኖ ሴት ይደፍራሉ እና ሴትም ይደፍራሉ። ያው እነሱ ሴት ግድ ነው የሚደፍሩ። በቃ እሱ የሚፈልጋትን ሴት እንትን ይላሉ። ከዚያ እምቢ ስትለው ከዚያ ግድ አፈሙዝ እንደዚህ ወደፊት ያሳያል። ከዚያ እሱ እንደዚህ ስትለው ደግሞ ሴት ስለሆነች ከዚያ እሷ ምን ታደርጋለች? ግድ ስለሆነባት ድረስ ሴቷም አይፈረድባትም። ለነሱ አይረቡም። ለምን ገባማ መሳሪያ ያገኛለሁ ብዬ ነው የገባው።